በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከጌታችን 9 አበይት በዓላት ከሆኑት አንዱ ደብረ ታቦር ነውና ይህንን የደብረ ታቦርን በዓል እጅግ በጣም ሰፊና ደስ የሚል ሚስጥር ያለው ነው። እሱን በተመለከተ ከብዙ በጥቂቱ ከሙሉ በከፊሉ ለዛሬም እንግዲህ አምላካችን የሚያስተምረንን እንከታተላለን። የቸርነትና የምህረት ጌታ ብርሃኑን በደብረ ታቦር የገለጠ በእኛም ልብ ውስጥ የቃሉን ብርሃን ገልጦልን በዚያም እንመላለስ እንዲረዳን እየተማጸን ነው። እናቱ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምንም አማልጅን አስታርቄን እያልናት ደጅ እየጠናናት የዛሬውን መርሐ ግብራችንን እንግዲህ በመቀጠል እናደምጣለን። በቅድሚያ የምናደምጠው በዚሁ በደብረ ታቦር የክርስቶስ መገለጥና ምስጢሩ ርቱዐ ሃይማኖት የጻፈውን ነው። ሁላችሁም እንግዲህ እንደምታውቁት በተለይ ያው ጌታችን 9 አበይት በዓላት አሉት ስንል የቀሩት 8ቱ አንደኛ በዓለ ትስብእት ወይም ደግሞ ጽንሰቱ፣ ሁለተኛ ልደቱ፣ ሶስተኛ ብርሃነ ጥምቀቱ፣ አራተኛ ሆሳዕና፣ አምስተኛ ስቅለት፣ ስድስተኛ ትንሣኤው፣ ሰባተኛ ጰራቅሊጦስ፣ ስምንተኛ ዕርገት እንዲሁም ደግሞ አሁን የምንነጋገርበት 9ኛው ደብረ ታቦር መሆኑ ነው። እንግዲህ እነዚህኑ እየተነጋገርን እንቆያለን። ለዛሬ በቅድሚያ የምናደምጠው ድርሳን በደብረ ታቦር የክርስቶስ መገለጥና ምስጢሩ በሚል በርቱዐ ሃይማኖት የተጻፈውን ነው። ጌታችን በተራራው እያለ እንደተለወጠ አብም የምወደው ልጄ ይህ ነው እርሱን ስሙት ብሎ እንደመሰከረ በእግዚአብሔር ሰላም የሚነበብ የደብረ ታቦር ድርሳን ይህ ነው። ማቴዎስ ምዕራፍ 17 ቁጥር 5 መጀመሪያ በአዳም የነበረው የብርሃን ልብስ ዛሬ ተመለሰ። ያረጀ የአዳም ሰውነት ዛሬ ታደሰ። መጀመሪያውና ኋለኛው ዛሬ በደብረ ታቦር ታደሰ። ፊቱም እንደ ፀሐይ አበራ። ዛሬ ክርስቶስ በፍጥረቱ ሁሉ ተሾመ። ዛሬ ንግስናው ከዓለም አስቀድሞ የነበረ የነገስታቱ ንጉሥ የሹመቱ ዕለት ነው። ዛሬ ነጭ ልብሱ እንደ በረዶ ነጭ ሆነ። በምድር ያለ አጣቢም እንዲህ ሊያነጻው አይችልም። ባለ ሳሙናዎቹም በትክክል አጥበው የሚያነጹት አይደለም። ይህ የንግስና ልብስም በውሃ የሚያጥቡት አይደለም፣ በወይን ደም ነው እንጂ። የሎዛው ያዕቆብ ይህም እስራኤላዊ የእግዚአብሔር አምሳል ነው። ይህ ያዕቆብ ልጁ ይሁዳን የአንበሳ ደቦል የይሁዳ ትከሻ ጸጉራማ ነው። ወንድሞችህ እጆችን ወደ ጠላቶችህ ጀርባ ሳቡ። የአባትህ ልጆች ወንድሞችህም ይሰግዱልሃል። የአንበሳ ደቦል ይሁዳ ከመደብህ ወጣ። ልብሱን በወይን ያጥባል፣ በእህል ደምም በፍታውን ጋቢውን ያጥባል አለው። ያዕቆብ ሆይ ይህን የተናገርከው ስለማን ነው? ስለ ልጅህ ስለ ይሁዳ ይህን ተናገርክን? ወይስ በይሁዳ ስለታወቀው ስሙም በእስራኤል ከፍ ከፍ ስላለው ስለ እግዚአብሔር ነው? የተባረክ ሹመትህም ያማረ ነቢይ ሆይ አስረዳን። ሰማያዊውም ምድራዊውም በረከት ሁሉ ባንተ ተደርጓልና። ልጅህ ይሁዳ በማን ላይ ነገሰ? ረሃብ በበረታባቸው ጊዜ ወደ ግብፅ ከወረዱት 75ቱ ሰዎች በቀር የሚነግስበት ሕዝብ የለምና። ለልጅህ ለይሁዳ የነገሰ ማን ነው? የነገሰስ ማን ነው? ይሁዳ በግብፅ ምድር ሁሉ ለነገሰ ለዮሴፍ የሰገደ አይደለምን? ልጅህ ይሁዳ ልብሶቹን በወይን ጋቢውን በእህል ደም ያጠበው በየት ነው? ከሰው ወገንስ ነጭ ልብሱን በወይን የሚያጥብ ማን ነው? ቀይ በሆነ በወይን ደም በታጠበ ጊዜ ነጩን ልብስ እንዴት ያነደዋል? ነቢይ ሆይ የዚህን ትርጉም ንገረኝ። አንተ እግዚአብሔርን ፊት ለፊት አይቼዋለሁ፣ ነፍሴም ዳነች። ከእርሱ ጋራም እስከሚነጋ ድረስ ሌሊቱን ሁሉ ተጋደልኩ። በሕልም ስሮቼን ያዘኝ፣ አሳቀቀኝ፣ አሳመመኝም። ስምህ እስራኤል ይሁንም አለኝ ብለሃልና የዚህን ምስጢር ንገረኝ። ኦሪት ዘፍጥረት ምዕራፍ 32 ቁጥር 22 የቤተ ክርስቲያን ማኅበርተኞች ሆይ ስሙ። ያዕቆብ ይህን የተናገረው ስለ አምላካችን ክርስቶስ ነው። እርሱ የተወለደው ከጸጉራማው ከአንበሳው ደቦል ከይሁዳ ወገን ነውና በጸጉሩም ናዝራዊና ቅዱስ እንደሆነ እንደ ሶምሶን ኃይል አድሮበታልና። የዛሬው ናዝራዊ ግን ሶምሶንን የቀደሰው በደብረ ታቦር የተገለጠው አምላካችን ነው። የአንበሳ ደቦልም በእውነትም አምላካችን ነው። በስሙ የተጠመቁት ጸጋን ያገኙ የምድር አሕዛብ ሁሉ ናቸው። ልብስን በወይን የሚያጥብ የተባለውም በደሙ ወይንነት ያጠባቸው እስራኤል ናቸው። አቡቀለምሲስ ዮሐንስ ከእስራኤል ሕዝቦች የሞቱ 14,000 ከ4,000 ሕፃናት ናቸው እንዳለ፣ ከአሕዛብ ወገንም እንደ ባህር አሸዋ ቁጥራቸው የማይታወቅ ልብሳቸውን መለኮት በተዋህደው ደም አጥበው በበጉ ደም ልብሳቸውን ያነጹ ማለቱም በአምላካቸው ስጋቸውን ያነጹ ክርስቲያኖች ናቸው። ወደ
ቀደመ ነገራችን እንመለስ። ኢሳይያስ ወደ እግዚአብሔር ቤት እንውጣ፣ ወደ ያዕቆብ አምላክን ቤት እንሂድ፣ መንገዱን ይንገሩን እንዳለ ኢሳይያስ ምዕራፍ 2 ቁጥር 3 የያዕቆብ አምላክ ቤት የት ነው? ነቢይ ሆይ የምንወጣበት ተራራስ የት ነው ማለቱ ስለ ደብረ ታቦር ነው። ይኸውም የእግዚአብሔር ተራራ ነው። ይህም የሰማይ በር ነው። ይህም በዚችን ዕለት ጴጥሮስ እግዚአብሔርን 3 ቤት እንስራ፣ አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ ያለበት ነው። ማቴዎስ 17 ቁጥር 3 ደብረ ታቦር የተባለ ቤተ ክርስቲያን እንደሆነ አስተውል። የሰማይ በር የተባለው በእውነት እርሱ ነው፣ በውስጥ የአብ ቃል ተሰምቷልና። ስለዚህ ተራራም ዳንኤል እጅ ሳይፈነቅለው ከረጅም ተራራ ታላቅ ድንጋይ ሲወርድ አየው። ስዕሉንም ሁለንተናውን አደቀቀው፣ ይህ ድንጋይም ዓለሙን ሁሉ ሞላ በማለት ተናገረ። ዳንኤል ምዕራፍ 2 ቁጥር 31 ይህ ታላቅ ተራራ ማርያም ናት። የተራራም ማርያም ናት። የተፈነቀለው ድንጋይም አምላካችን ክርስቶስ ነው። ስለ እርሱም ኢሳይያስ በጽዮን እነሆ የማዕዘን ድንጋይ ያስቀምጣለሁ፣ ያመነበትም አያፍርም እንዳለ አንደኛ ጴጥሮስ ምዕራፍ 2 ቁጥር 6፣ ኢሳይያስ ምዕራፍ 28 ቁጥር 16 ታቦርና አርሞንኤም በስምህ ይደሰታሉ፣ ስምህንም ያመሰግናሉ ያለ ዳዊትን እነሆ ታሰንፉታላችሁ። መዝሙር 88 ቁጥር 12 ወንጌላዊውም ኢየሱስ ደቀ መዛሙርቱን እውነት እላችኋለሁ ከዚህ ከቆሙት ሞትን የማይቀምሱ አሉ፣ የሰው ልጅ ክርስቶስ በአባቱ ምስጋና መጥቶ እስከሚያወድ ድረስ አላቸው አለ። ሞትን ያልቀመሱ ያለውም ሙሴንም በሚሞትበት ጊዜ ከእርሱ በፊት እንደነበሩት ሁሉ መልአከ ሞት አልነካውምና፣ ከእርሱ በኋላ በተነሱት ግን ሞት ተሾመባቸው። ሐዋርያው ጳውሎስ ከአዳም እስከ ሙሴ ከአዳም ኃጢአት የተነሳ የበደሉትንም ያልበደሉትንም ሞት ገዛቸው እንዳለ ሮሜ ምዕራፍ 5 ቁጥር 12 ሙሴ በሚሞትበት ጊዜ ግን ሚካኤል ነፍሱን ያዛት፣ መልአከ ሞትም ፈጽሞ አልነካውም። ሰይጣን የሙሴን ነፍስ ሲያሳርጋት በተመለከተው ጊዜ እኔ መጥቼም የሞት ጽዋን ሳላጠጣት ለምን አወጣት አለው። ምንም አይነት የሞት ጻር አልነካውምና አንተ በይውህና በሰላም ነፍሱን አውጥተሃልና የአማጺው የወንጀለኛው የአዳም ልጅ ነውና። ሚካኤል ግን የስድብን ቃል በሰይጣን ላይ ይሳደብ ዘንድ አልደፈረም፣ እግዚአብሔር ይገስጽህ አለው እንጂ። ይሁዳ ምዕራፍ 1 ቁጥር 9 ያን ጊዜም ሰይጣን ሸሸ፣ ሚካኤልም የሙሴን ነፍስ ወደ እግዚአብሔር አሳረጋት። ስለዚህም ጌታችን ሞትን የማይቀምሱ ከዚህ አሉ አለ። ማቴዎስ ምዕራፍ 17 ቁጥር 28 ኤልያስ ፈጽሞ አልሞተምና ሙሴም እንደ ሰው ሁሉ መራራ ሞትን አልቀመሰምና በዚያ ቆሞ ስላሉት የተናገረውም ሕያዋኑም ሙታኑም ፍጥረታቱ ሁሉ በመሃል እጁ ናቸውና። ወንጌላዊውም ጴጥሮስን፣ ዮሐንስን፣ ያዕቆብን ለብቻቸው ወደ ተራራ አወጣቸው፣ በዚያም ሞትን የማይቀምሱ አሉ አለ። ማቴዎስ 17 ቁጥር 1 እስከ 8 ይህን ከተናገረ በኋላም በስድስተኛው ዕለት ወደ ረጅም ተራራ ወጣ። ይህን ማቴዎስ፣ ማርቆስ፣ ሉቃስም ተናገሩ። አንዲት ሴት አንተን የተሸከመች ማኅፀን ብፅዕት ናት፣ አንተን ያጠቡ ጡቶችም ብፅዓት ናቸው ባለችው ጊዜ ጌታችንም ብፁዓንስ የእግዚአብሔርን ቃል ሰምተው የሚያምኑ የሚጠብቁት የሚያደርጉትም ናቸው አላት። ይህን ከተናገረ በኋላ በስምንተኛው ቀን ጴጥሮስን፣ ዮሐንስን፣ ያዕቆብን ወደ ረጅም ተራራ ለብቻቸው ይዟቸው ወጣ። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ በረዶ ነጭ ሆነ። ሙታን በሚነሱበት ጊዜ ሁሉም ጻድቃን በዚህ ምሳሌ ይነሳሉ። ቅዱስ ጳውሎስ እንደ አይነ ጥቅሻ እንለወጣለን እንዳለ ከሰው ባህሪ ወደ ዘላለማዊነት ባህሪ እንለወጣለን። ዳግመኛ ሁላችን የምንለወጥ አይደለንም፣ ሁላችን እንለወጣለን ማለቱ ስለ ጻድቃን ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 52 ጌታችን በደብረ ታቦር እንደተለወጠ ጻድቃንም ይለወጣሉና። ቅዱስ ጳውሎስ የመሬታዊውን ምሳሌ ከለበስን ይኸውም አዳም ነው፣ እንደዚሁም ሁሉ የሰማያዊውን ምሳሌ እንለብሳለን እንዳለ ይኸውም ዳግማዊ አዳም ክርስቶስ ነው። ቀዳማዊ አዳምን የለበሱት ዳግማዊ አዳምን ክርስቶስን በጥምቀት ያልመሰሉት ግን አይለወጡም። የሚለውጣቸው ፈጣሪ የሆነ መለኮታዊ መንፈስ በእነርሱ ላይ የለምና በሕይወታቸው አልተቀበሉትምና። የሙታን መነሳትም በጻድቃንም በኃጣንም በአዳም አምሳል ነው። ጌታችን አያገቡም
አይጋቡም፣ በሰማይ እንደ እግዚአብሔር መላእክት ናቸው እንጂ እንዳለ ማቴዎስ 22 ቁጥር 29 እስከ 32 የሕይወት የመንግስት ልጆች ናቸውና በመላእክት ዘንድ ሴትና ወንድ እንደሌለ ተረዳ። እንደዚህም ሁሉ ወንጌልም ጻድቃን እንደ መላእክት ይሆናሉ አለህ። በሚመጣው ዓለም ከእነርሱ ጋር ይኖራሉ። ነገር ግን ከእነርሱ ከመላእክት ደስታ የጻድቃን ደስታ ይበልጣል። ጻድቃን እንደ መላእክት እንደሚሆኑም እወቅ። ወንድ በጺሙ ነው እንጂ አይታወቅም፣ ሴቶችም በጡቶቻቸው ነው እንጂ አይታወቁም። ሙታን በሚነሱበት ጊዜ ረሃብ፣ ጥም፣ ድካም፣ ሽምግልና፣ ሞት የለም። ጣዕሙ፣ ሽታው በተለያየ መብል መጠጥ የጻድቃን ተድላ ይሆናል እንጂ ሐሰር ወይም ቆሻሻ ሽንትም የለበትም። ነገር ግን ያልተጠመቁት አይለወጡም። ከክርስቲያን ወገንም ቢሆን ከእውነት የወጡ ክርስቲያኖች አይለወጡም። በመጀመሪያው በአዳም አካል ካላመኑት ካልተጠመቁት ጋር ይሆናሉ እንጂ ሁሉም እንደየሥራው ይከፈላል። በእውነተኛ ፍርዱ እርሱ ብቻ አዋቂ ነውና። ራዕየ ዮሐንስ ምዕራፍ 22 ቁጥር 12። የተጠመቁት ሁለተኛውን አዳም የለበሱት ያመኑበት ግን ትእዛዙን ጠብቀዋልና እርሱ በተራራው እንደተለወጠ ፊቱም እንደ ፀሐይ እንዳበራ ዓይንን እንደሚያንጸባርቅ እንደ መብረቅ ብርሃን እንደሆነ እንደ ዓይን ቅጽበት ሁሉም ይለወጣሉ። ጻድቃን ሙታን በሚነሱበት ጊዜ እንዲሁ ናቸው። ቅዱስ ጳውሎስ ይህ የሚጠፋው የማይጠፋውን ይለብሳል፣ የሚሞተው ሥጋ የማይሞተውን ይለብሳልና እንዳለ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 53። ሙታን በሚነሱበት ጊዜ በተቀደሰችው ጥምቀት አማካኝነት ከተቀበለው ከመጀመሪያው መንፈስ ቅዱስ ልጅነት በስተቀር ሌላ የክርስቲያን ልብስ የለም። ይህም የእስራኤል ልጆች ፊቱን ማየት እስከሚሳናቸው ድረስ የሙሴን ፊት ያበራ እርሱ ነው። እኛም የምንለብሰው የምስጋና ልብስ ይህ ነው። ይህም ከተቀደሰች ሰው መሆኑ የተነሳ የተዋህደው የመለኮት ብርሃን ነው። ክብር ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ርቱዐ ሃይማኖት እንግዲህ ይህን የደብረ ታቦርን በዓል ምክንያት በማድረግ ከርቱዐ ሃይማኖት ከተባለው መጽሐፍ ያገኘነውን ወደ እናንተ አደረስን። በቅድሚያ ታዲያ ይህን በዚህ መልኩ ከያዝን ከዚሁ ከደብረ ታቦር ጋር የተያያዘውን በተለይ እንግዲህ ሁላችንም መጽሐፍ ቅዱስን ገልጠን ስናነብ በጣም ግሩም በሆነ ሁኔታ አንደምታው ይፈታዋል። ይህንን የደብረ ታቦርን በዓልና ታሪኩ ያለው ማቴዎስ ወንጌል ነው ምዕራፍ 17 ቅድም ከላይ እንዳየነው ማለት ነው። በዚያ ነው የሚገኘውና ሶስቱን ይዟቸው እንደወጣ ለብቻቸው ነው ያወጣቸው ወደ ተራራ እና ለምን መርጦ ብቻቸውን እነዚህን ሶስቱን ወደ ተራራ ወጣ ቢሉ ስለ ሶስት ነገር ነው። አንደኛ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ከላይ እንዳየነው ሞትን የማይቀምሱ አንዳንድ አሉ ብሎ ነበርና ኤልያስን በእሳት ሰረገላ የተነጠቀውን የተወሰደውን ሊያሳያቸው፣ ሄኖክም ሞትን እንዳያይ በእምነት ተወስዶ ነበርና እሱንም እንደዚሁ ዕብራውያን 11:5 ላይ የምናገኘው ታሪክ ነው። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና የሚል ስላለ፣ ሌሎች ደግሞ እንደዚሁ ቅዱስ ያሬድም አቡነ አረጋዊም እንደዚሁ አሉና የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ ብሎ የተናገረውን ያንን ሊያጠይቅላቸው ሊያስረዳቸው ነው። ሁለተኛው ደግሞ ለምን ሶስቱን ብቻ ይዟቸው ወጣ በሚለው ጥያቄ ደግሞ ጌታችን ብዙ መከራን ይቀበል ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ነበርና ቅዱስ ጴጥሮስ አይሆንብህ ጌታ ሆይ ይህ ሁሉ አይድረስብህ ይለው ነበረ። ሞታለሁ እሰቀላለሁ ሲላቸውና አንዱ እንግዲህ ይዞት የወጣው እሱን ነው። ቅዱስ ጴጥሮስን ቅዱስ ዮሐንስና ቅዱስ ያዕቆብን ነው ይዟቸው የወጣውና ቅዱስ ጴጥሮስ እንደዛ ብሎ ሲናገር አይሁንብህ ብሎ ሲናገር ጌታችን ሞታለሁ ባለ ጊዜ አምላካችንም ዘወር ብሎ ወደ ቅዱስ ጴጥሮስ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል ብሎት ነበርና ይህን ማለቱ ታዲያ አምላካችን ማን ነው ቅዱስ ጴጥሮስ ይህን መናገሩ አይሁንብህ ጌታ በአንተ ላይ ይሄ ነገር አይድረስብህ ብሎ በጊዜው መናገሩ ትሾመናለህ ታከብረናለህ ስንልህ ምን ይውጠናል አትሙትብን ብሎ ስለ ራሱ አስቦ የተናገረው ነበር እንጂ እነሳለሁ ያለውን አላሰበም ነበርና በሌላውም ደግሞ ለአምላኩ ፍቅር ሳስቶ ምን ባጠፋህና ትሞታለህ ሲለው ነው። ታዲያ አምላካችን ሂድ አንተ ሰይጣን ሲለው የኔን ሞት የማይወድ ሰይጣን ነው እንጂ የአባቴ ፈቃድ አይደለም፣ ነቢያት ይሞታል ይሰቀላል ብለው የተናገሩት ቃላቸው ትንቢታቸው ሊሻር ነውና የነቢያት ጠላት ሰይጣን ሂድ ወደ ኋላዬ ሲል ነው። በአጠቃላይ የአዳምና የልጆቹ ጠላት
ከኋላዬ ሂድ ሲለው ነው ሂድ አንተ ሰይጣን ብሎ የሰውን እንጂ እግዚአብሔርን አታስብም እና ብሎ ጴጥሮስን ለጊዜው የገሰጸው። ስለዚህ ሰይጣን ሂድ ማለቱ የእሱን የአምላካችንን የመጣበትን ዓላማ የመሞቱን ነገር የማይወድ ሰይጣን ስለሆነ ሰይጣን ማባረሩ ነበር ማለት ነው። ሶስተኛ ከነቢያት አንዱ ነው ብለው ነበርና የነቢያት አምላክ መሆኑን ሊያሳያቸው ነው። እንግዲህ ማቴዎስ ወንጌል ምዕራፍ 16 እና 17 የተያያዙ ናቸው። ሁላችንም ምናልባት እንግዲህ መጽሐፍ ቅዱስንም ገልጠን ብናነበው መልካም ይሆናል። ወይም ደግሞ ታሪኩንም የሰማችሁት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱን የሰው ልጅ ብሎ እየጠራ ሰዎች የሰው ልጅ እኔን ማለቱ ነው ማን ነው ይሉታል ወይም ደግሞ ማን እንደሆነ ይሉታል ብሎ በጠየቃቸው ጊዜ አንዳንዶቹ መጥምቁ ዮሐንስ ነው ይሉሃል፣ ሌሎቹ ኤልያስ ነው ይሉሃል፣ ሌሎችም ኤርሚያስ ወይም ደግሞ ከነቢያት አንዱ ነው ይላሉ ብለው እንደሚናገሩ ከነገሩት በኋላ እናንተስ አላቸው ሐዋርያትን፣ እናንተስ እኔ ማን እንደሆንኩ ትላላችሁ ሲላቸው ነው ቅዱስ ጴጥሮስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ የተናገረውና ይሄንን ከጠየቃቸው ከ6 ቀን በኋላ ነው እንግዲህ ወደ ተራራ እነዚህን ሶስቱን ጴጥሮስን፣ ቅዱስ ዮሐንስና ያዕቆብን ይዟቸው የወጣውና ለምንድን ነው እነዚህ ሶስቱን ብቻ ያወጣቸው ለሚለው አንዱ የሚሰጠው ትርጓሜ ይሄ ነው። ከነቢያት አንዱ ነው ብለው ነበርና የነቢያት አምላክ መሆኑን ሊያሳያቸው ያው እንግዲህ ሙሴንና ኤልያስን እንዴት እንዳመጣ ምዕራፍ 18 ከ6 ቀንም በኋላ ብሎ ነው የሚጀምረው ራሱና ይህን ለማየት ነው። ሌላው እንግዲህ ለምን ሶስቱን ብቻ ይዞ ወጣ ደግሞ ለሚለው አንድም አእማድ የተባሉ እነዚህ ሶስቱ የምስጢር ደቀ መዛሙርት ናቸውና በገላትያ ምዕራፍ 2 ቁጥር 9 ላይ ደግሞ የተሰጠኝን ጸጋ አውቀው አእማድ መስለው የሚታዩ ያዕቆብና ኬፋ ዮሐንስም ብሏል። ያው ኬፋ ቅዱስ ጴጥሮስ የቀደመው ስሙ ነው። በዚህ መልኩ ሶስቱን እንደተናገረ ነው። ሌላው ደግሞ ስጋዊ ምኞት በእነዚህ ነበረባቸውና ክህደት በእነዚህ ጸንቷልና ብሎ የተነገረው አለ። እንግዲህ በጣም ሰፊ ስለሆነ እኔ እንደው አለፍ ብለን የዛሬ ዓመትም ይሄን ነው አቅርበነዋል። ጊዜያችንን እንደው ሰብሰብ ለማድረግ አንዳንድ ከዚህ ከደብረ ታቦር ጋር ልናውቃቸው የሚገቡ ሚስጥሮች ስላሉ እነሱን እንዲሁ ለማየት ወደን ነው እንጂ በጣም ብዙ ሚስጥሮች አሉት። ሙሴንና ኤልያስን አምጥቷል። ሁላችንም እንግዲህ እንደምናውቀው ተራራው ላይ ሲወጡ ሙሴን ከብሔረ ብፁዓን ኤልያስን ደግሞ ከብሔረ ሕያዋን ነው ያመጣቸውና ሙሴን ያመጣበት ለምንድን ነው ቢሉ ሙሴ 570 ጊዜ ቃል ለቃል እግዚአብሔርን ተነጋግሮት ነበርና አንድ ወቅት ባይህ እወዳለሁ አለው። ዘጸአት ምዕራፍ 33 ቁጥር 17 ላይ እባክህ ክብርህን አሳየኝ፣ እግዚአብሔርም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም ብሎታል። ሙሴም ይህ ካልሆነማ ባለሟልህ መባሌ ምኑ ላይ ነው ቢለው መስዋዕት ሆኜ በምቀርብበት ጊዜ እታይሃለሁ ብሎታል። ጀርባዬንም ታያለህ ፊቴን ግን አታይም ብሎ መልሶለት ነበርና ሰው ሆኜ በተገለጥኩ ጊዜ ስጋ በለበስኩ ጊዜ ታየኛለህ ሲለው ነው። በኋላም እንግዲህ በዚሁ በማቴዎስ ወንጌል ምዕራፍ 17 እንደምናነበው ሙሴና ኤልያስ ከጀርባ ሆነው ሲነጋገሩት ነበርና ጀርባውን ወይም ደግሞ እንዳየው በዛ መልኩ እንዳየው ነው። ምክንያቱም በዚህ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አንደኛ ጢሞቴዎስ 6:16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድ ሰው እንኳ አላየውም ሊያየውም አይችልም ወይም ሊያይም አይችልም ብሎ የተናገረው ቃል አለና ጀርባዬን ታያለ ብሎ ያንን የገባለትን ቃል ሊያጸናለት ነው ይዞት የመጣው ማለት ነው። እንዲሁም ደግሞ በኤልያስን ደግሞ ያመጣበት ደግሞ ማን ይሉኛል ብሎ ደግሞ በጠየቀ ጊዜ ሁላችንም ቅድም እንዳነበብ ነው ሙሴ ይሉሃል ብለውት ነበርና እሱ ሙሴ ደግሞ ብሎ መሰከረ፣ ጌታችን ሆይ አንተን የኔን የሙሴን ጌታ ማን ነው ሙሴ የሚልህ? አንተ የሙሴ አምላክ ነህ ሲል እንደተገለጠለት ወይም ደግሞ ተገልጦ ይሄን ለመመስከር መጥቷል ማለት ነው። ሙሴ የኤልያስን መምጣት ከዚሁ ጋር የተያያዘ ነው። ኤልያስን የሚያመጣበት ሞትን ያረገ ነበርና ኤልያስ ሳይሞት ነው ተነጥቆ የተወሰደውና ከነዚህ ሞትን የማይቀምሱ አሉ ብሎ ጌታችን ተናግሮ ነበርና ያንን ከሞት ካልቀመሱት ውስጥ አንዱን ሊያሳያቸው ነው። ሐዋርያትንም እንግዲህ ይዟቸው የመጣ እሱንም ያመጣበት ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩ ኤልያስን እልክላችኋለሁ። እንግዲህ ኤልያስ ለሕግና ለአምላኩ ክብር የሚቀና ኤልያስም ታየ መጣ ተብሎ ተነገረለት። ኤልያስ ይሉሃል ብለውት ነበርና የኔን ኤልያስን አምላክ ማን ነው ኤልያስ የሚለው ብሎ ሊመሰክር ኤልያስ እንደመጣ እንደታየ ነው። ሲነጋገሩ ታዩአቸው ይላል መጽሐፍ ቅዱስ። እነዚህ ሶስቱ ሐዋርያት ጌታችንን በዛ ደብረ ታቦር ላይ ሲያዩት እና ሙሴና ኤልያስ ደግሞ ከጌታችን ጋር አብረው ሲነጋገሩ ነበረ። የኔን ሙሴን የኔን ኤልያስን አምላክ ማን ነው
ኤልያስ ነህ ሙሴ ነህ የሚለውን እያሉ ማለት ነው ሲነጋገሩ የነበሩት። እንግዲህ እንደዚህ አይነት ምስጢሮች አሉበት። በኋላ ነው እንግዲህ ቅዱስ ጴጥሮስ ያንን ካየ በኋላ በዚህ መሆን ለኛ መልካም ነው አለ። ብትወድስ ንግግሬ ደስ ቢያሰኝህ እንዳለፈው እንዳትገስጸኝ፣ የእጅህን ታምራት የቃልህን ትምህርት እየሰማን በዚህ መኖር ለኛ መልካም ነውና 3 ዳስ አንዱን ላንተ አንዱን ለሙሴ አንዱን ለኤልያስ እንስራ ብሎ ተናገረ። ከዚያ ይህን ሲነጋገርም ብሩህ ደመና ጋረዳቸው። ከደመናውም ድምፅ ወጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ በተዋህዶ የከበረው እሞታለሁ ቢላችሁ እምቢ አትበሉት፣ የምመለክበት ለመስዋዕትነት የመረጥኩት ልጄ እርሱ ነው፣ እርሱን ስሙት ብሎ አባቱ አብ እንደተናገረ ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር ይላል። ጌታችን ኢየሱስም ቀርቦ ዳሰሳቸውና ተነሱ አትፍሩም አላቸው። መውደቃቸው እንደ ሞት ያለ ነው። ተነሱ ማለቱ ትንሣኤ እንዳለ ሲያጠይቀን ነው። ከተራራው በወረዱ ጊዜ ጌታችን ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትንገሩ ብሎ አዘዛቸው። ይህን ማለቱ አንድም ውዳሴ ከንቱ አያሻምና፣ ሁለተኛ ደግሞ የሚያምኑበት ጊዜ ገና ስለሆነ እስከ ትንሣኤ ድረስ መናገሩ ነው። ሌላው ደግሞ መከራን ወደ ኋላ አስቀምጦ ክብርን መናገር አይገባምና በኋላ መከራ ይቀበላልና ጌታችን አሁን እንደዚህ በክብር መታየቱ እንዲሁ መከራው እያለ ያን ስለማይገባ ብሎ ማለቱ ነው። ሰውን ሁሉ እየሰበሰበ ተአምር እያለ ያሳያል እያሉ እንዳያወኩና ምክንያት እንዳያገኙ አምላካችን ይሄን አደረገ። እንግዲህ ደብረ ታቦር ቅዱሳን ነቢያትና ቅዱሳን ሐዋርያት የተገናኙባት ቀን ናት። ይሄ የታወቀ ነው መቼም ሁላችንም እንደምናውቀው። በኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት ቃል ላይ ታንጻቸዋል፣ የማዕዘኑም ራስ ክርስቶስ ነው። ከሐዋርያት 3ቱ ሐዋርያት፣ ከነቢያት ደግሞ ኤልያስና ሙሴ መታየታቸው በነቢያትና በቅዱሳን ሐዋርያት ነቢያትና ቅዱሳን ሐዋርያት የተገናኙባት ቦታ ናት። ቤተክርስቲያንም እንደዚሁ ማለት ነው። የኛም እምነታችንም እንደዚሁ የምንከተላት የነቢያትን ትንቢት የቅዱሳን ሐዋርያትን ስብከት እያደመጠች በአምላኳ ጸንታ የምትታመንና የምታሳምን እምነት እንዳለችንም በዚሁ መታወቅ አለበት ማለት ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 1 ላይ ሁለተኛ ጴጥሮስ 3:1 ላይ በቅዱሳን ነቢያት ቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችኋትን የጌታና የመድኃኒትን ትእዛዝ እንድታስቡ በሁለቱ እያሳሰብኳችሁ ቅን ልቦናችሁን አነቃቃለሁ ይላል። እንግዲህ የነቢያትና የሐዋርያትን በዚህ መልኩም ገልጾታል። ማቴዎስም ምዕራፍ 13 ቁጥር 17 ላይ ብዙ ነቢያት ጻድቃን የምታዩትን ሊያዩ ተመኝተው አላዩም፣ የምትሰሙትንም ሊሰሙ ተመኝተው አልሰሙም ብሎ የተናገረውም ከዚሁ ጋር የሚሄድ ነው። እንግዲህ በዚህ መሆን ለኛ መልካም ነው የሚለው እጅግ በጣም ብዙ ሚስጥር አለው። ጥቂቶቹን ለማየት ያህል ቅዱስ ጴጥሮስ የተናገረው ጌታችን ያን ሁሉ ብርሃነ መለኮቱን ሲገልጥ ደስ አለውና በዚህስ መሆን ለኛ መልካም ነው አለ። አንተ የወትሮ ስራህን እየሰራህ ብንራብ እያበላህን፣ ብንታመም እየፈወስከን፣ ብንሞት እያነሳህን በዚህ መሆን ለኛ መልካም ነው። ሙሴም የወትሮ ስራውን እየሰራ ደመና እየጋረደ መና እያወረደ ባህር እየከፈለ ጠላት እየገደለ ቢኖር በዚህ መሆን ለኛ መልካም ነው። ኤልያስም የወትሮ ስራውን እየሰራ ሰማይ እየለጎመ እሳት እያዘነበ ዝናብ እያቆመ በዚህ መኖር ለኛ በጓችን ነው ብሎ ቅዱስ ጴጥሮስ የተናገረውን አባቶቻችን ይተረጉሙታል። ሂድ አንተ ሰይጣን ብሎ ቀድሞ ገስጾት ነበርና ከላይ እንዳየነው ቅዱስ ጴጥሮስን ቢሆንስ የኔን ነገር አትወድልኝም እንጂ ብትወድልኝስ ከዚህ 3 አዳራሽ እንስራ ብሎ የተናገረውን እንግዲህ ልብ ይሏል። እንግዲህ በጣም ሰፊ ነው የደብረ ታቦር ምስጢር። ብፁዕ አቡነ ጎርጎሪዎስ በኢትዮጵያ በረከታቸው ይደርብንና በኢትዮጵያ ቤተክርስቲያን ታሪክ መጽሐፍ ላይ ቡሄ የሚለውን ቃል ሲፈቱ ቡሄ ማለት መላጣ ገላጣ ማለት ነው። ክረምቱ አፈናው ተወግዶ የብርሃን ወገግታ የሚታየው በዚሁ በዓል አካባቢ ስለሆነ ነው። ቡሄ መጣ ያ መላጣ ቅቤ ቀቡት እንዳይነጣ፣ ቡሄ ያሉት ዳቦውን ነው ብለው ይህንኑ የተናገሩትም አለ። ሌላው ስለ ደብረ ታቦር እንደው የምንጨምርላችሁ ከችቦ ጋር በተያያዘ ነው። ብርሃኑ ሲገለጥ በተራራው አካባቢ በጎቻቸውን አሰማርተው ይጠብቁ የነበሩ እረኞች አካባቢው በብርሃን ስለተሞላ ገና ያልመሸ መስሏቸው በዚያው ቆዩ። ልጆቻቸው በጊዜ ባለመመለሳቸው ግራ የተጋቡት ወላጆቻቸው ዳቦ በመያዝና ችቦ በማብራት ወዳሉበት ቢሄዱ በደና አግኝተዋቸዋል። እንግዲህ ጌታችን ብርሃን ሲገለጥ
ብርሃን መስሏቸዋል። መሽቷል ግን ብርሃን መስሏቸው ስለቆዩባቸው ማለት ነው ቤተሰቦቻቸው የመጡት። ጅራፍ ደግሞ ይጮሃል፣ ሁላችንም እናውቃለን። ጅራፍ ስናጮህ የመጮሁ ምሳሌ የድምፀ መለኮት ነው። የምወደው ለተዋህዶ የመረጥኩት ልጄ ይህ ነው ብሎ አባቱ አብ የተናገረው። ማስደንገጡ ደግሞ ጅራፉ ደግሞ ሲጮህ ያስደነግጣልና 3ቱ ሐዋርያት በድምፀ መለኮት ደንግጠው መውደቃቸውን ከላይ እንዳየ ነው የሚያስታውስ ነው። ማታ ችቦ መብራቱ ደግሞ በደብረ ታቦር ለታየው ብርሃነ መለኮትና ወላጆች ልጆቻቸውን ለመፈለግ ያበሩት ያንን መብራት የሚያጠይቅ ነው። እንግዲህ ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት የሚለውም ከዚሁ ጋር በኋላ የሚመጣ ነው። እንግዲህ ወደ በጋው እየመጣን ነው። አፈናው ሁሉ አልቆ ብርሃን እየተገለጠ ነው፣ ብርሃን እየመጣ ነው ተብሎ የተነገረበትም ከዚሁ ጋር የተባለው እንግዲህ ጭጋጉ ጊዜ አልፎ ዋናው የብርሃን ጊዜ እየመጣ ነው ብለን የተናገር ነው። ሌላው ደግሞ ከሌላ ምንጭ ደግሞ ያገኘ ነው። አንድ ቤተክርስቲያናችን መምህር ሲናገሩ ሆያ ሆዬ የሚለው ሆያ ሆዬ ጌታው ሆዬ እሜቴ ሆዬ ማለት ነው። እዛ ማዶ ጭስ ይጨሳል፣ አጋፋሪ ይደግሳል። እስራኤል ከግብጽ ባርነት በወጡ ጊዜ በጭስ የተመሰለ ጉምና ደመና እየመራቸው ቅዱስ ሚካኤል መና እያወረደላቸው ስለወጡ ነው። ጭሱ የደመናው ምሳሌ፣ አጋፋሪ የተባለው ደግሞ ቅዱስ ሚካኤል ነው። ያችን ድግስ ውጬ ከድንክ አልጋ ተገልብጬ እያልንም ደግሞ ወያውዬ ስንጨፍር እንል ነበረ። በድንክ አልጋ የተመሰለውን መና እስራኤል 40 ዘመን በአጋፋሪ በተመሰለው በቅዱስ ሚካኤል ተራዳይነት እየተመገቡ በድንክ አልጋ የተመሰለችውን ኢየሩሳሌምን መውረሳቸውን የሚያመለክት ነው። ያቺ ድንክ አልጋ አመለኛ አላንድ ሰው አታስተኛ። እስራኤል ከግብጽ ሲወጡ 600 ሺህ ሆነው ሲሆን ሁሉም በምድረ በዳ አልቀው ኢየሩሳሌምን የወረሷት አንድ ኢያሱና አንድ ካሌብ ነበሩ ለማለት ነው እያሉ ይህንን የቡሄ የምንጨፍረውን ወይም ደግሞ በቡሄ የሚባለውን ትክክለኛውን የቤተክርስቲያናችን ትርጉም የያዘውን ምንድነው ዜማ በፍቺ በዚህ መልኩ አባቶቻችን በእውነት ይነግሩናል፣ ያስረዱናል፣ ይመክሩናል። እንግዲህ እግዚአብሔር አምላካችን በተለያየ መልኩ ይህን የደብረ ታቦርን ታሪክ ነግሮናል። ደብረ ታቦር እጅግ በጣም በእውነት ትልቅ ሚስጥር ያለው ነው። እንግዲህ በየዓመቱ ነሐሴ 13 ቀን የሚከበረው ታቦር ከገሊላ ባህር በምዕራባዊ ደቡብ በኩል 10 ኪሎ ሜትር ርቆ የሚገኝ ተራራ ነው። ይህ ተራራ ከባህር ጠለል 572 ሜትር ከፍታ ያለው ነው። ባርቅ የተባለው ጦረኛ ህዝበ እስራኤልን ይዞ በመዝመት ሲሳራ የተባለውን የህዝብ ጠላት በታቦር ድል ነስቶ እንዳሸነፈው በመጽሐፈ መሳፍንት ምዕራፍ 4 ቁጥር 6 ላይ እንዲሁ የተነገረ ነው። ልበ አምላክ ዳዊትም ይህንኑ የታቦርን ተራራ ታቦርና አርሞኒኤም በስምህ ደስ ይላቸዋል፣ ክንድህ ከኃይል ጋር ነው ሲል በመዝሙር 88 ቁጥር 12ም ስለ ታቦር ዘምሯል፣ ወይም ስለ ታቦር ተራራም ዘምሯል። የታቦር ተራራ በገሊላ ከሚገኙ ተራራዎች አንደኛው ሲሆን በዛብሎን ክፍል ውስጥ ለሚኖሩ ልጆች የተሰጠ ቦታ ነው። እንግዲህ ደብረ ታቦር ከ9 አበይት በዓላት የጌታችን በዓላት አንዱ ነው። ከዋዜማው ጀምሮ እስከ በዓሉ ፍጻሜ ድረስ ማህሌት ይቆማል። ሊቁ ቅዱስ ያሬድ ስለ በዓሉ የደረሰው መዝሙርም እንደዚሁ አለ። በታማኞችህ ነቢያት በሙሴና በኤልያስ ፊት የባህሪ ልጅነትህን መሰከርኩልህ የሚለው መዝሙር ለበዓሉ ልዩ ድምቀት ሰጥቶት ይውላል። የቆሎ ተማሪዎች በዓሉ 1 ወር ሲቀረው በየመንደሩ ተዘዋውረው ጥሬ በልመና ይሰበስባሉ። ከለመኑትም ጥሬ ግማሹን ጠላ ይጠምቃሉ፣ ግማሹን ቆሎ ይቆሉታል። በዚህ ሁኔታ ሲዘጋጁ ሰነብቱና በደብረ ታቦር ዕለት የለመኑትን ህብረተሰብ የደብሩን ካህናትና አለቃ አስተማሪዎቻቸውን ጠርተው ይጋብዛሉ። በሚጋብዙበትም ወቅት እየዘመሩ ተጋባዡን ያስደስቱታል። ማንኛውም ህብረተሰብ በዋዜማውና በየዕለቱ ችቦ እያበራ ያከብረዋል። ሴቶችም በዋዜማው እንደ ጥብኝ ወይም ሙልሙል አድርገው ከስንዴ ዱቄት የተቦካ ዳቦ በብዛት ይጋግራሉ። ወደ ቤት ሊጠይቅ ለሚመጣ ሰው ሁሉ ዳቦ ያቀርቡለታል። በጠቅላላው ዘመድ አዝማዱ ዳቦ እየተያዘ የሚጠያየቅበት፣ የተነፋፈቀ ሁሉ የሚገናኝበት፣ የተራራቀ ሁሉ የሚቀራረብበት በዓል በመሆኑ በዓሉ በህብረተሰቡ ዘንድ ከፍ ያለ ተወዳጅነት አለው። ወንዶች ልጆች ከዋዜማው ጀምሮ በቡድን እየተከፋፈሉ ዳቦና ገንዘብ የሚቀበል ልጅ ከመካከላቸው ይመርጣሉ። ከዚያ በኋላ በየመንደሩ እየዞሩ የባህል እየዘፈኑ የሰጪዎችንም ስም እያወደሱ ዳቦና ገንዘብ ይቀበላሉ። በዕለቱ እየጨፈሩ ካረፈዱ በኋላ ጨፍረው ያገኙትን ዳቦ አንድነት ተሰብስበው ይመገባሉ። ገንዘቡንም ተከፋፍለው ለየችግራቸው ያውሉታል። ይህን ይመስላል እንግዲህ ከብዙ በጥቂቱ እጅግ በጣም ሰፊ ከሆነው ከደብረ ታቦር ታሪክ
የምንረዳው የምንማረው ብዙ ማለት ይቻላል። እንግዲህ እናንተ ባገኛችሁት አጋጣሚ ሁሉ ይህንን ታሪክ ከተለያዩ አቅጣጫዎች መስማት ነው። ከተዋህዶ ምንጮች እየገባችሁ መስማት ነው። በምዕራፍ 17 ማቴዎስ ወንጌል የተገለጸ ታሪክ ነው። እግዚአብሔር አምላካችን ከዚህ ዕለት ረድኤት በረከትን ያሳትፈን። የቸርነቱን ስራ ለሁላችንም እየስራልን ብርሃኑን በልባችን በሕይወታችን እሱ አምላካችን በቸርነቱ እንዲያበዛልን ፈቃዱ ይሁንልን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር።